ሰላም የፋስት ጉዞ ቤተሰቦች፣ ብዙ ጊዜ ሰዎች ለቪዛ ማመልከቻ ሲዘጋጁ ትኩረታቸው ባንክ ስቴትመንት እና የግብዣ ደብዳቤ ላይ ብቻ ይሆናል። ነገር ግን ሁሉንም ሰነዶች አሟልታችሁ በፓስፖርት ስህተት ብቻ ቪዛችሁ ሊዘገይ ወይም ማመልከቻችሁ ውድቅ ሊደረግ እንደሚችል ያውቃሉ? ዛሬ ፓስፖርታችሁን እንድትፈትሹ የሚያደርጉ 5 ወሳኝ ነጥቦችን እናያለን። አንደኛው ነጥብ የአገልግሎት ማብቂያ ጊዜ ቫሊዲቲ ነው። አብዛኛዎቹ ሀገራት በተለይም አሜሪካ፣ ካናዳ፣ የአውሮፓ ሀገራት ፓስፖርቶ ቢያንስ ለ6 ወራት የሚያገለግል እንዲሆን ይፈልጋሉ። ለምሳሌ ካናዳ ቪዛ የምትሰጠው እስከ ፓስፖርቶ ማብቂያ ቀን ድረስ ብቻ ነው። ፓስፖርቶ 1 ዓመት ብቻ የሚቀረው ከሆነ 10 ዓመት ቪዛ ቢፈቀድልዎትም የሚመታው ለ1 ዓመት ብቻ ነው። ስለዚህ ረጅም ጊዜ የሚቆይ ቪዛ ከፈለጉ ቀድሞ ፓስፖርቶን ማሳደስ ብልህነት ነው። ሁለተኛው ባዶ ገጾች ብላንክ ፔጅስ ናቸው። ቪዛ የሚመታው በባዶ ገጽ ላይ ነው። አንዳንድ ሀገራት ደግሞ የቪዛው ስቲከር አንድ ገጽ ላይ፣ የማለፊያ ማህተም ደግሞ ሌላ ገጽ ላይ እንዲሆን ይፈልጋሉ። ቢያንስ 2 ወይም 3 ባዶ ገጾች በፓስፖርቱ ላይ መኖራቸውን እርግጠኛ ይሁኑ። ሶስተኛው የፓስፖርት ሁኔታ ፊዚካል ኮንዲሽን። ፓስፖርቶ የተቀደደ፣ የላላ ወይም ውሃ የነካው ከሆነ ኤምባሲው ሊቀበሉት አይችልም። በተለይ የእርሶ መለያ መረጃ ያለበት ገጽ ባዮዳታ ፔጅ ምንም አይነት ጉዳት ሊኖረው አይገባም። አራተኛው የቀድሞ ፓስፖርቶች ናቸው። አዲስ ፓስፖርት አውጥተው ከሆነ የቆየውን ፓስፖርት አያጥፉት። ቀደም ብለው የተጓዙባቸውን ሀገራትና የተሞላላችሁን ቪዛ የእርሶን የጉዞ ታሪክ ትራቭል ሂስትሪ ስለሚያሳዩ ለቪዛ ኦፊሰሩ ትልቅ ምስክርነት ይሰጣሉ። አምስተኛው የመረጃ አንድነት ነው። በፓስፖርት ላይ ያለው ስምና በሌሎች ሰነዶቹ ላይ ለምሳሌ በባንክ ወይም በስራ ደብዳቤ ላይ ያለው ስም አንድ አይነት መሆኑን ያረጋግጡ። የአንድ ፊደል ልዩነት እንኳን ለቪዛ ክልከላ ምክንያት ሊሆን ይችላል። ፓስፖርቶ የእርስዎ ዓለም አቀፍ መታወቂያ ነው። ከማመልከቶ በፊት እነዚህን ነጥቦች በጥንቃቄ ይፈትሹ። በጉዞ ዙሪያ ተጨማሪ መረጃዎችን ለማግኘት ፋስት ጉዞን መከታተል አይዘንጉ።